በዛሬ ቪዲዮ ከውጭ ሀገር የመጣውን አጎቴን ሰርፕራይዝ እናደርገዋለን። ከዚህ በፊት ስማይል ዴንታል መጥቶ ጥርሱን ቼክ ተደርጎ ነበር። ነገር ግን ዝግጁ ስላልነበር አልተሰራውም። እኔ ደግሞ ከዶክተር ሰላም ጋር በመሆን እሱን ሰርፕራይዝ ልናደርገው አስበናል። ተከታተሉ ወደ ቪዲዮ። እንደናችሁ ጋይስ እንግዲህ ኢንትሮ ላይ እንዳያችሁት ዛሬ ቤተሰቦቼን ማለትም አጎቴን ሰርፕራይዝ ልናደርገው ነው። አሁን ወደ ስማይል ነው የምንሄደው። ትንሽ ታሪክ ልንገራችሁ። ባለፈው አጎቴ እንግዲህ ከኔዘርላንድ መጥቶ ነበር። ለምን? ያው ለእህቱ ሰርግ ለገኒ ሰርግ እንግዲህ መጥቶ ነበር ማለት ነው። ስለዚህ በመጣ ሰዓት ስማይል ሄዶ ቼክ ተደርጎ ነበር። ስንት ብር እንደተባለ እርግጠኛ አይደለም። ለማንኛውም ቼክ ተደርጎ በቃ ሌላ ጊዜ ሰራዋለሁ አስተካክለዋለሁ ብሎ ተመልሶ ነበር። ከዛ አጋጣሚ ገኒ ደግሞ በሐሳብ እንደዚህ አውርታኝ፣ ምክንያቱም ባለፈው እኔ አሜሪካ እያለሁ ከስማይል ጋር በረምብ አብረን ሰርተን ነበር፣ ስራ ማለት ማስታወቂያ ሰርተን ነበርና ለምን አታወራቸውም እስቲ ምናምን ስትለኝ ሐሳብ መጥቶልን እንግዲህ ጋይስ አሁን ወደ ስማይል ዴንታል እየሄድን ነው። ወደ ሩዋንዳ እየሄድን ያለ ነው። እነገኒ ደግሞ ይመጣሉ። ያው አጎቴ የት እንደምንሄድ አያውቅም። እነገኒ ዝም ብላችሁ ይዛችሁ ስሩ ነው የተባለው። የት እንደምንሄድ አያውቅም፣ ከማጋ እንደምንሆን አያውቅም። ቀጥታ ሄደን እንግዲህ ሰርፕራይዝ እናደርገዋለን። ቼክ ይደረጋል፣ ቱር እንሰጣችኋለን። ስማይል ዴንታል ከዚህ በፊት ዩቲዩብ ላይ አይታችሁት ማታውቁ ከሆነ ኦር ደግሞ በረምብ ማወቅ የምትፈልጉ ከሆነ ስለሚሰጡት አገልግሎት በጣም ብዙ ሰው ከውጭ ሀገር እየመጣ ቪኒየር ራሱ እስከማስገጠም ብዙ እዛ ያስገጥማልና ብዙ አይነት አገልግሎት ነው የሚሰጡት። ጉዞ ወደ ስማይል ዴንታል አጎታችንን ሰርፕራይዝ እናደርግ፣ በዛውም ደግሞ ቤተሰቦችን በደንብ አስተዋውቃቸዋለሁ ማለት ነው። ተከታተሉ። ጤና ይስጥልኝ። እንዴት ነው? አላዩኝም አንተ። ይኸውላችሁ እንግዲህ ነገኒ ደረሱ። ሆቺ እንደ አለ ማለት አልጠበቅም እኔ እንደምኖር ማለት ምን ነው ገኒ ጥርሽ ምን ነው? የሚገርም አጋጣሚ እዚህ ጋር ስለሆናችሁ እኮ ቁርስ እንብላ ብለን ነው ታያለሽ። ውሸት አልችልም እኮ ሆቼ እንዴት ነው? አለን አሟል እንዴ ምንድነው ዛሬ? እንዴት ናችሁ? ሰላም በሏቸው። አጋጣሚ ቪዲዮ እየሰራ ነው። ገኒ ያለች ሙሽራ አጎቴ ያለ ከየት ነው? ኔዘርላንድ ካሶ አለ። አይ ጋይስ አሁን ወደ ውስጥ እየገባን ነው። እንግዲህ ስማይል ዴንታል ነው የምንገኘው። በዚህ አጋጣሚ ሰላም በጣም ማመስገን እፈልጋለሁ ይሄ ቪዲዮ እንዲሳካ ስላደረገችልን። ዛሬ እንግዲህ ውስጥ ከገባን በኋላ መጀመሪያ ቤቱን ቱር ትሰጠናለች። የሚሰጡትን አገልግሎት በደንብ ይነግሩናል። አጋጣሚ ከዚህ በፊት ካያችሁ እንግዲህ ዶክተር ሰላም በጣም ብዙ አርቲስቶችን ብዙ ሰዎችን ከልባቸው እንዲስቁ አድርጋለች። በጣም ብዙ ሰዎች ዶክተር ሰላም ጋር መተው ጥርሳቸውን ተሰርተዋል። እንግዲህ ዛሬ ደግሞ እስቲ ቤቱ ምን ይመስላል የሚለው እናያለን። ከዛ በኋላ ደግሞ አጎቴን እንግዲህ ሰርፕራይዝ እናደርገዋለን ማለት ነው። በድጋሚ ስማይል ዴንታል ተከታተሉ። እንግዲህ ጋይስ ያው እንደምታዩት ገኒ ቼክ እየተደረገች ነው። ከኋላዬ ደግሞ ያው አጎቴ ያለ እሱ ቁጭ ብሎ እየጠበቀ ነው። ገኒ እንግዲህ አክተር ነች። ዶክተር ሰላም እንግዲህ በጣም ኃይለኛ ስራ ላይ ነች። ስለዚህ እሷ እስክትጨርስ ድረስ ገኒ ያው ቼክ እየተደረገች ነው። ስለዚህ ያው በዚሁ አጋጣሚ ዶክተር ሰላም ስትመጣ ሙሉ ቤቱን ታስጎበኛቸዋለች ያለውን ነገር። ከዛ ደግሞ ሆቺ አጎቴ ቼክ ይደረጋል ማለት ነው። እሱ ቼክ ከተደረገ በኋላ ዛሬ የሚያስፈልገው ነገር ይታያል። አይ ቲንክ ከዚህ በፊት መጥቶ ቼክ ተደርጎ የሚነቀል ጥርስ አለ ተብሏል መሰለኝ። አሁን እንግዲህ ማሚ ቼክ እየተደረገች ነው። ምንድነው ያለው ብትነግራቸው? አንድ የተቦረቦረ ጥርስ አላት። ኦኬ ትንሽ እጥበት የሚያስፈልጋታል። እሱን እጥበት እንሰራላትና አይተን በኤክስሬ ቼክ እናደርግላትና የሚሞላ ከሆነ ይሞላል፣ የጥርስ ሕክምና የሚሰራ ከሆነ ታይቶ ይሰራላታል ማለት ነው። እንደዛ አይነት ስራ ብዙ ጊዜ ሰው ሲመጣ ቼክ አፕ ላይ የቀኑ ቀን ነው የምትሰሩት ወይስ ኔክስት ቀጠሮ ትሰጣችኋላችሁ? እንደ ኬዙ ይለያያል። ያው ኢመርጀንሲ ፔሸንት ከሆነ ፔን ላይ ካለ ወዲያው እናስተናግደዋለን። ሴም ዴይ ትሪትመንት ለመስጠት እንሞክራለን። አስቸኳይ ነገሮች ካልሆኑ ግን በቂ ታይም ስለሚያስፈልገን ቀጠሮ ሰጥተን ነው የምንሰራው ማለት ነው። በጣም አሪፍ። እሺ ቴንክ ዩ። እንግዲህ ጋይስ ያው ቼክ አፕ ትደርጋለች። አይ ቲንክ ዶክተር ሰላም ሳትመጣ አትቀርም። ሰላም ነው አለን። ያው ቤተሰቦቼን ይዤልሽ መጥቻለሁ። ታዋቂያቸው ታዋቁ ገኒ እናቴ ነች። ካሱ ፋዘር ተካባረጉ ታዩ። እሷ ታየች። ግን ቤቱን አልጎበኙም። ያለው ነገር
ሰዓት ካለሽ ካላስቸገርንሽ ብታስጎበኝልኝ ያው ቤተሰቦቻችን ይዘን ስለመጣን በዛው ደስ ይላል። ስለዚህ አንተ ነው ማስጎበኛው እሱ ሁሉ ነው ፋሚሊ? አይ እነሱ አንድ ላይ እንኳላሉ አለ። እሺ ደስ ይላል። እሺ አሁን ያው መድረኩ ለዶክተር ሰጥና ታስጎበኝናለሽ። ያው እንግዲህ ኦሬዲ ዋይት ሃውስ ገብታችሁ ነው የጠበቃችሁ። ቆንጆ ነው። እዚህ እንግዲህ ሆሊውድ ስማይል እንሰራለን። ቪአይፒ ከስተመሮች ሲኖሩ ብቻቸው መታየት ሲፈልጉ እዚህ እንመጣለን። የምታዩት ሳይድ ኢንቪዚብል ብሬስ የሚባል አለኛ ጋር የማይታይ ብሬስ ሲባል ሰምታችሁ ታውቃላችሁ? ኢንቪዚብል ብሬስ እሱን የምንሰራበት ሴክተር ነው ይሄ። ዊ ሃቭ ኦርቶዶንቲስት ዶክተር አለን፣ ዶክተር ዲዳ ይባላል። እሱ ነው የኛውን ቲም ይመራለን። እዚህ ደግሞ ያው ከላብራቶሪያችን እዚህ ነው ጥርስ መስራት ስንፈልግ እዚሁ ሰርተን እዚሁ ነው ዴሊቨር የምናደርገው። ጥርስ ማለት ለአንድ ሰው የሚሰራው ጥርስ ማለት ነው። ይሄ ላባችን ነው እንግዲህ አንድ ሰው ጥርሱ ከወለቀ ኢምፕላንት የሚባል ነገር አለ፣ ዴንቸር የሚባል ነገር አለ። ወጪ ገቢ ሲባል ሰምታችሁ ከሆነ አንድ ሰው ሙሉ ጥርሱን ካጣ እሱ እናደርጋለን። አት ሴም ታይም ደግሞ ዚርኮኒየም ክራውን፣ ኢማክስ ብዙ አይነት አሉ የጥርስ አይነቶች። እሱን እንግዲህ ከዚህ ጀምሮ የምናመርትበት ኤሪያችን ነው። ትንሽ ሜሲ ነው ያው ስራ ስላለበት። እሱ ቪፒን ይባላል። ሃይ ቪፒን ሀዋዩ። ይሄ ነው እንግዲህ በ2-3 ሰዓት ውስጥ ጥርስ ቆርጠው አንድ ሰው ጥርሱ ከተነቀለበት እና እኛ እንተክልለት ከሆነ አሁን አንዳችሁ ዘንድ አይነት ችግር ቢኖርባችሁ እዚህ ማሽን ውስጥ ገብቶ ነው ዲዛይን ያደረግ ነው። ካን ዩ ሾው ሚ ዘ ዲዛይን ፕሊዝ? በሶስት ሰዓት ውስጥ ሶስት ሰዓትም ላይ ሞላ ይችላል። ኢንቱ አወርስ እዚህ ውስጥ ነው ጥርሱ ተቆርጦ ተመርቶ የሚወጣው ማለት ነው። ለዛ አካባቢ ግሌዝ ውበት ከለር ምናምን ይሰጡትና ኢሚዲየትሊ እንገጥመዋለን ማለት ነው። ቴክኖሎጂ ተሻሽሏል። እንደውም ከዚህም የተሻለ እየመጣ ነው። ቼር ሳይድ የምንለው እዚህም ሳንመጣ እዛው ፔሸንቱን እዛው ሰርቼ እዛው የምንገጥምበትን ነገር እየተፈጠረ ነው። እና ፕሪፓሬሽን ስንሰራ ስካን ይደረጋል። ስካኑ እነሱ ጋር ይደርሳል ኢሚዲየትሊ። ሰው እነሱ እዚህ ዲዛይን ያደርጉታል ጥርሱን በከለር በምን በደንብ አጀስት ያደርጉና እዛ እዚህ ጋር አምርት ይለዋል፣ ያመርተዋል ጥርሱን። እዛ አካባቢ ግሌዝ አድርገው ይሰጡናል ማለት ነው። ብዙ እውቀት እንዳላበዛባችሁ። ስለዚህ ልክ የተሰራ ጥርስ አለ እንዴ ላሳያቸው። እዚህ ጋር የምታያቸው የተሰሩ ጥርሶች ናቸው። አዩ ልክ እንደዚህ ተመርቶ ይወጣል ማለት ነው። ጥርስ ቁጭ ጥርስ ነው ይመስለው። ይሄ በቦክስ ወለቀ። ሁለት የለው ሁለት አለው። ስለዚህ ሁለቱም ሞዴል ልክ እንዲቻርገን ማስቀመጥ በዚህ ይመረታል ማለት ነው። እነኚህ ናቸው ማሽኑ የሚሰራው። ከሱ እንዴት ነው? ይሄ ደግሞ ፔሪዮርማችን ነው። አንድ ሰው ጥበት ሲፈልግ እዚህ ክፍል ገብቶ ነው የሚታጠበው። ሜቢ ከስተመር ካለ እንዴት ነሽ? እዚህ ውስጥ ነው የሚሰሩት ማለት ነው። ሶስት ዴንታል ቼር ልክ እንደዚህ ይቀጥላል። እዛ ጋር ሰው ስላለ ያው ማለፍ አንችልም። እዛ ጋር እንዴት ነበር ኤክስፒሪየንስ? ተንከባከቡሽ? የጥበት ክፍል አልሽኝ? ጥበት ክፍላችን ነው ይሄ። ራፋኤልን አልተዋወቃችሁትም? እሱ ደግሞ የዴንቸር ወጪ ገቢ ምናምን የሚሰራልን እሱ ነው። እንግሊዘኛ ላይ ብዙም አይደለም። እኔ ስፓኒሽ ስለምችል ይችላሉ መሰለኝ። አትችልም ግን ጣሊያንኛ ነው እንችላለን። ራፋኤል ዩ ስፒክ ኢታሊ? ኖ ኤስፓኞል? ስፓኒሽ? ¿Dónde? Cuba. Cuba. ¿Cómo está? Todo bien. ¿Hablas español? Un poquito, bastante. Qué bueno, qué bueno. ኦቺስ የለማ። እዚህ ደግሞ ሰርጀሪ የምንሰራበት ነው። መግባት ስለማንችለው እየሰሩ ነው። ኢምፕላንትም እዚህ ነው የምንሰራው። አይ ዶንት ኖ ኢምፕላንት አንድ ሰው ጥርሱን ሉዝ ካደረገ ሳይሞረድ የሚተከልበት ቴክኒክ ነው። እሱን እዚህ ነው የምንሰራው። ምንም ሌላ ጥርስ ሳይሞረድ ቀጥታ ኢምፕላንት መስራት ይቻላል። ያው እንደዛ ማለት ነው። አንቺማ አለሽ ጥርስ ችግር ያለው የወለቀ ጥርስ አንድ ሰው ጥርሱ ቢወልቅ ይተከለታል፣ ኢምፕላንት ይደረግለታል። አሁን እሱ ማለት ነው አሁን እሱ ላይ እነዚህ ሳንሞርድ እዚች ጋር ብቻ ቀጥታ መትከል እንችላለን፣ ሳንሞርድበት ማለት ነው። በዚህ በኩል ስቴሪላይዜሽን ባዝሩም ሜንቴናንስ ሩማችን ነው። ያላችሁ አርፋጅ እንዴት ናችሁ? ሰላማችሁ? ታወቅ እንዴት ነህ? ውይ ይቅርታ። ሰላም ኃይላ ቤተሰቦቼን ታወቃችሁ? አረ ነው ፊት ዩስፉል ግን we have a management team አለ አስተዋውቅ አሳያችሁ። ሰላም ሰላም ነው ገን ግቡ። እንዴት ናችሁ? ግቡ
እንግዲህ ይሄ ቲማችን ነው። እዚህ ነው የምንፈተፍተው እነዛን ነገሮች እንዴት እናርግና የሚለው። እዚህ ትሬኒንግ ኮንፈረንስ ሆላለን፣ ትሬኒንግ እንሰጣጣለን። እዚህ አሁን ወጥተው ነው ማንም የለም። ትሬኒንግ ሲቲ ለምሳሌ ማንም ትሬኒንግ አሁን ራሳችንን ሁል ጊዜ አፕዴት እናደርጋለን። ከውጪ ብዙ ሐኪም ስላለን ይሄ ሐኪም መሄድ ስለማይችል ከዛ እየመጡ እዚህ ትሬን ያደርጉናል። እኛም ራሳችንን እርስ በርስ ኬዝ ፕሬዘንቴሽን አሁን ያንቺን ኬዝ ለምሳሌ ቆንጆ ነው ካገኘነው እርስ በርስ እንማማርበታለን። ነርሶቻችን ትሬን እናደርግበታለን። የተለያዩ ትሬኒንጎችን አቅም የሚያሳድጉ ትሬኒንጎችን እዚህ እንወስዳለን ማለት ነው። የምንጠቀምበት ክፍል ነው። እየጎበኙ ነው ፋሚሊ ፋይናንስ። ይሄ ደግሞ እንግዲህ የሜዲካል ዳይሬክተራችን ኦፊስ ነው። ዶክተር አንድ አምላክ ይባላል። እሱ ነው እንግዲህ ሙሉ ሜዲካል ቲሙን ሃንድል የሚያደርገው። እዚህ ደግሞ ሂዊ እንግዳ ይዤልሽ መጥቼ ነው። ሰላም ህይወት ትባላለች። ኤችአር እና ምክትል ማኔጀራችን ናት። እሷ ደግሞ በደንብ ኦፕሬሽኑን ራን የምታደርገው። እንግዲህ የእሷ ውጤቶች ናቸው የምታዩት። ይሄ ብቻ እንዳይመስላችሁ። ይቺ የኔ ሚኒ ኦፊስ ነች። እንግዲህ ስንት ሰራተኛ ነው ያለሽ እዚህ? እናንተ ምን ልቁጠራችሁ? ኦልሞስት 100 ፕላስ ከመቶ በላይ እንውረድ እንዴ በእግራችን? አዲስ ይሻላል እንደዚህ። ቅድም ታች መተን ነበር። ሁለተኛና አራተኛ ላይ ነው አይደል? አራተኛ ላይ ይሄ ቪአይፒ ሰርቪስ እና ትንሽ ኤክስክሉሲቭ ኢምፕላንት፣ ኢንቪዛላይን እና ሆሊውድ ስማይል ነው የምንሰራው። ከታች ደግሞ ሩቲን ሰርቪሶች አሉ። ለምሳሌ ቼክአፕ፣ ሩት ካናል ትሪትመንት፣ ፊሊንግ እና እነዚህ ፕሮስቶ የምንላቸው ጥርስ መሞረድ ምናምን ደግሞ ታች ነው የምንሰራው። እሺ ታሳይ። እንግዲህ ሰከንድ ፍሎር ነው። ሁለተኛ መጀመሪያ ሰው ሲመጣ እዚህ ነው። ኦኬ። ባለፈው ስትመጡ መጀመሪያ እዚህ ነው የመጣችሁት። ሪሴፕሽኖቻችን አሉ። ሰላም መጀመሪያ ሰው ሲመጣ እዛ ሬጅስተር ይሆናል። ሬጅስተር ከሆነ በኋላ ስካን ይደረጋል። ስካን ተደርጋችኋል? አይ በዚህ ስካን ተደርገህ ታውቃለህ? እኔ እንጃ አላውቅም። ይሆናል መሰለኝ እረስቸዋለሁ። ስካን በዚህ የተደረጋችሁት? ተንከባከበች። አላማው ምንድነው የዚህ ስካን? እኛ ያየነውን ፔሸንቱ እንዲያይ ነው። ወይም የመጣው ሰው ጥርሱ ምን አይነት ኮንዲሽን ነው ያለው የሚለው በይብዬሽ መቼም ውስጡን ሌላ ሰው እኛ አታዩትም ማለት እኛ የምናየው እዚህ ጋር የተበርብሯል ይሄ ምናምን ከምንል እኩል በደንብ ክሊር የሆነ አንደርስታንዲንግ ይኖረናል። እንዲሁም ደግሞ የሰራነውን ነገር ቢፎር እና አፍተር ዳታ ይኖረናል ማለት ነው። ሰው ሲመጣ ምን ይዞ የመጣ እኛ ከጨረስን ሰው እሷ የዛሬ ዓመት የመጣችው አለ ማለት ነው አለ። ላስት ይር ስካን ተደርገሻል? ስካን አለ አትደርገለው አሁንም በቅርብ በቅርብ ተደርገሻል። ኦኬ። ስለዚህ እዚህ ነው እኔ ብቻ ነው ያልመጣሁት። የባለፈውን ማውጣት እንችላለን። እዚህ ጋር ለምሳሌ ሚስድ ቱዝ አለው ሰው ማርኬት። እዚህ ጋር አሁን ኢምፓክትድ ቱዝ አለው ወይም እቺ ጥርሷን እንዲዞርሽ ነች። ስለዚህ በዚህና በዚህ ጥርስ መሃል ካቪቲ ልትፈጥር እንደምትችል ክሊርሊ ማንም አንደርስታንድ እንዳያደርገን በዚህ ካላሳየን እቺ ጥርሷን አይካት አሁን ኤክስሬይ ብናነሳት እቺ ሩቷ እንዲዞር ነው የምትሆነው። ሰው ምን ትሆናለች? እዚህ ውስጥ ምግብ እኮ ባለፈው ያወራሁሽ እሱ ነው። ውስጥ ሲሆን ኢምፓክት ያለ ያንተ ደግሞ አይታይም። የኔ ደግሞ አይታይም። በጣም ሲዞርስ ውስጥ ከሆነ ሙሉ ለሙሉ ውስጥ ከሆነ ባለበት ይቀመጥ ነው የምንለው። እንደዛም ቢሆን ግን የተወሰነ አሁን የላይኛው ክራም ፓርቱ በተወሰነ ፓርት ወደ ላይ ከወጣ ግን መነቀል አለበት። ምክንያቱም ስቲክ ያደርግና ምግብ ሁለቱም ነው የሚያስነቅለን ከሆነ ጊዜ በኋላ ይሄንንም ማከም አንችልም። ስለዚህ ይሄ እንዲወጣ እናደርጋለን። አት ዘ ሴም ታይም ያነካከስ ስርዓት እናያለን። አሁን ሶፋር መጥፎ አይባልም። እድሜውን አይተን ማኔጅ ማድረግ ካለብን እናደርጋለን። ግን እንደምታየው ድዱና ቆንጆ ነው የጥርሳ። ስለዚህ ይሄ እንዳይል እንዲተከር ሪከመንድ እናደርጋለን። የዚህ አሁን ረዝሟል። አየከው? ይቺ ጥርስ ቁመቷ ያዝረዘመች ነው። ይቺ ስትወልቅ ይቺ የሚመልሳት ስለሌላ ትረዝማለች። እንደዛ እንዳይሆን ያው ይሄኛው እንዲተከር ሪከመንድ እናደርጋለን ማለት ነው። ሶ ስካን አላማው ይሄ ነው። ኦኬ። ሜዲሲን ያስተማርኳቸው ነው። ስለዚህ ደግሞ ኤክስሬ አለን። ያሳየው ስካን ኤክስሬ ያልኩህ ይሄንን ነው። ኦኬ። አሁን አንተ ኢምፓክትድ ጥርስ እንዳለ የምናውቀው በዚህ አይተን ነው። ሌላው ደግሞ ሲቢሲቲ የምንለው ነገር አለ። ሲቢሲቲ ከአንገት በላይ ያለው ሙሉ ነው የሚያነሳለን። ኢምፕላንት ለሚያደርጉ ሰዎች እንደዚህ አይነት ትልልቅ ችግር ላለባቸው ባይ ዘ ወይ ይሄንንም ጭምር እንሰራለን እኛ። ድድ ብቻ ሳይሆን እዚህ ጋር ያለው ቦን ሊጠፋ ስትራክቸሩን አቀማመጥ ፕለስ ይደረጋልና ለሱ
እንደዚህ አይነት ስካኖች እናነሳለን። ሰው ቦን ዴንሲቲው ምናምን አድርገን አርቲፊሻል መጨመር ካለብን ለማድረግ እንደ አይነት ኤክስሬዎች እናነሳለን። ሞስት በጣም ፎከስ የምታደርጉት በሃይስ በጣም የምትሰሩ ስራ ምንድን ነው? እኛ ሁሉንም እንሰራለን። ይሄ አድቫንስ የሚባለውን ያው ዲፓርትመንት ስላለን በጣም ሰፊ ስለሆነ ልክ እንደዚህ አይነት ኤክስሬ ማለት ነው። አየህ እናንተ የምታዩት ይችን ብቻ ነው፣ እኛ ደግሞ ውስጥ ድረስ ነው የምናየው። ሁለት ያልወጣሉ ልበል? አዎ ብዙ አለው። ስንት? እኔ እኮ አንድ ነው ያለው እንደዛ። ውስጥ ያለው ያልወጣ ይቺ የልጅነት ጥርስ ነች። ይሄኛው ትንሽ የልጅ ጥርስ ነው። የልጅ ጥርስ ነው። ኪድስ ነው። ለኪድስ ራሱ በጣም አድቫንስ ትሪትመንት አለን። እንደዚህ ቀድመን ቼክ ማድረግ፣ አመጣጡን ማየት፣ ኢንቪዛላይን ፈርስት መስጠት ምናምን የሚለውንና አሁን ይሄንን የምናደርግበት ዋና ዓላማ እንደዚህ ነው የምታዩት ሜጀር ለማድረግና አሉን ስፔሻሊስቶች የሚመጡ የሚሰሩ ይሄንን ይሰራሉ ማለት ነው። ይሄንን የምናነሳ ደግሞ በዚህ ማሽን ነው። ኦኬ አይ ቲንክ ይሄኛውን ማቆ መሰለኝ ሲቢሲቲ ይባላል። ሁሉንም ያነሳል። ታንክ ዩ ዶክተር፣ እናመሰግናለን። ህጻናትን እዚህ ነው የምናክመው። ኪድሶችን ይጠብቃሉ። እዚህ 2 ሩም አለን። የህጻናት ስፔሻሊስት ታክማለችን ውስጥ አይ ቲንክ ሺ ኢዝ ቢዚ። እስቲ ቼክ ላድርግ። እየሰሩ ነው። ይሄ ልጆች ነው። ወደዚህ ምን አለ? ወደዚህ ደግሞ ሙሉ ትሪትመንት የምንሰጥበት ኤሪያ ነው። ሩት ካናል ትሪትመንት፣ ሙሌት ምናምን ቅድም ያልኩህ ዲስ ኢዝ አወር ዶክተርስ ስቴሽን። እዚህ ነው የምንገናኘው የምናወራው ምናምን። ኢንዶዴንቲክ ሩም ነው፣ የስር ህክምና ምናምን እዚህ ነው የምንሰራው። እንዴት ናችሁ? ሰላም ነው? ንግባ። እንዴት ናችሁ? ደህና ናችሁ? እዚህ እንግዲህ ዶክተር ያሬድ አለ። እሱ የኢንዶዴንቲክ ዲፓርትመንት ኃላፊያችን ነው። እሱ እዚህ ማይክሮስኮፑን ደብቆ ማይክሮስኮፕ ነው የሚያክመው። አሳየው ማይክሮስኮፕ። ማይክሮስኮፕ ምኑ ነው የሚታየው? ኤግዛክት እስኪ ንገረው። ኤቭሪቲንግ በደንብ ዙም አድርገን እያንዳንዱ የጥርሱን ስትራክቸር ምናምን በደንብ እንድናይበት እያንዳንዱ ነገር በደንብ ዙም አድርገን ነው የሚያሳየን። ኤግዛክትሊ ጥርሷን ነው ወይስ እዛው ላይ ያሉት ቴል ውስጥ ያሉትን ምናምን በደንብ ያሳያል። ኮምፕሊኬትድ የሆኑ ኬዞችን ምናምን የምንሰራበት ኮምፕሊኬትድ የሆኑ አንዳንድ የሚያስፈልጉ አሉ። በደንብ እይታ የሚፈልጉ ፕሮሲጀሮች ሲሆኑ ለእያንዳንዱ ለሁሉም አይነት ስራዎች ይሆናል። በጣም ላይ በደንብ አፕላይ እናደርገዋለን። እኔ ኢንዶዶንቲክ ዲፓርትመንት ሄድ ነኝ እና ሩት ካናል ነው ማዘወትረው። እሱ ላይ ነው ማተኩረው። አንዳንድ ፎከስ ማድረግ ያለብን በዲቴል በማግኒፊኬሽን የምናይበት እሱ ነው። በደንብ አሪፍ። ታንክ ዩ ሶ ማች። እናመሰግናለን። ጥያቄ አላችሁ ግን? በዚህ ኦቨሩን ይሄን ይመስላል። በጣም አሪፍ። አይ ጋይስ አሁን አንድ አፍታ አድራሻ የት ነው? ቦሌ ሩዋንዳ። ቦሌ ሩዋንዳ። አሁን ያለንበት G20 የሚባል ቢልዲንግ ነው። ማፕ ላይ ከገቡ ያገኙታል። ስልካችን 6522 ነው። በዛ ጋይድ እናደርጋቸዋለን። ቦሌ ሩዋንዳ ሰከንድ እና ፎርዝ ፍሎር ላይ እንገኛለን ማለት ነው። ሊንኩን የማፑን ኤግዛክት ማፑን ኮመንት ላይ ፒን ይደረግላቸዋል። አሁን እንመለስ አይደል? ወደ ላይ ዲያና ሺዝ ዲያና አወር የህፃናት ሐኪማችን ነች። ሰላም ናይስ ቱ ሚት ዩ። እዚህ ወደ ላይ ነው ሄደን የህፃናት ሐኪም ነች። ኦኬ እየተናገራችሁልኝ ነው። እሺ አጀሩ ተነሱ ተነሱ ለኛ ማለት ኧረ ቁጭ በል እኔ የጎደለ ጥርስ ሳይ ደስ አይለኝም። ረስቼው እኮ ነው እውነት ቤት ረስቼው አለው። ኤክስሬ ክሊያውና ፕላል አድርግልህ አይሻልም? ይኸውልህ ጥርሶችክ ያው ከረጅም ጊዜ ከቆሻሻ ጋር ከመቆየት ከእድሜም አንዳንድ ጊዜ በተለያየ ምክንያት ድድ ይሸሻልና ቅድም ዘያየን አይነት ኤክስሬ አሁን የምታየው ጥርስ ኦልሞስት ሲቪር የሆነ ቦን ሎስ አለው። ከላይ እንደምታየው እነዚህ ክፍተት የሚፈጠረበት እሱ ነው። ከታች ያው እዚህ ጋር የተነቀሉ ጥርሶች አሉ። እነሱን ሪፕሌስ ማድረግ እንችላለን። እነዚህን ግን ያንተ ምርጫ ነው የሚሆነው። እነዚህ እንዲያምሩልኝ እፈልጋለሁ ካልክ የሆኑ ቀለል ያሉ ሜቶዶች ፈልገን መግጠም ትንሽ ከለሩን ማሳመር እንችላለን። የተለየ እዚህ ጋር ግን የተለየ አርቲፊሻል ወይም ብሬስ ማድረግ አንችልም። ምክንያቱም ቦን ሎስ ስላለ በሞመንት ነካ ነው ማለት ጥርሱ መነቃነቅ ይጀምራል፣ ተሸካሚ ስለሌለው ማለት ነው። ስለዚህ እነዚህን እንትከልልህ። ይሄኛውን አስብበትና ከፈለክ ቪኒር የሚባል ነገር አለ። አሁን ደግሞ እኛ በቅርቡ ምን ጀምረው አለ ነን ፕሬፕ ቪኒር ነው፣ ምንም ሳንሞርድ የምንዘጋበት ቴክኒክ አለ። እሱን ቀጠሮ ሰጥክና እሱን እሰራልሃለሁ ከላይ አስበህበት የምትፈልግ ከሆነ። ካልሆነ ግን የጎደሉትን እንሙላቸው እና ለስራልህ ጥርስክ። እሺ ያ ጊዜ ግን ቅዳሜ ድረስ ነው። የትኛው ቅዳሜ? ዛሬ ምንድነው? ሰኞ። ዛሬ እንጀምርልህ። ተርብሽ ደስ
ስለዚህ ሳምፕልን ውሰድ ዛሬ እንዳልኩክ ከዛም በኋላ ኔክስት አፖይንትመንት ላይ ጥርሱን እንገጥመዋለን ማለት ነው። እኔ የምልሽ ስንት ነው የሚያወጣው ወጪው ስንት ነው? እንደምራ ዩዥዋሊ እኔ ሪከመንድ ማድረገው አሁን እዚህ ጥርስ ላይ አሁን ጋር 2 ነው ሉዝ ያረከው አይደል? አንድ ነው ግን 2 ነው ማድረግ ስፔስ። ስለዚህ 2 ምን ተክል ከሆነ በአንድ ጥርስ ተሸካሚ ማድረግ በቂ ነው ብዬ አላስብም። አፍተር ሰም ታይም እንደተሸከሙት እንዳይነቃነቁብን 2 አድርገን ብዘጋቸው ጥሩ ነው። ግን የላቦራቶሪ ቴክኒሽያን ሀሳብ ደግሞ ቀበልና አንድ አርጊው ካለኝ አንድ ካልሆነ 4 6 ነው 4 5 6 7 8 9 10 ጥርስ ያስፈልገናል። ያው በድጋፍ ስለምንሰራልክ ነው። ኢምፕላንት ቅድም ብዬ ካለው ለአንተ ላይ አሁን ኢምፕላንት የምናደርገው ነው ካለክ ታይም አንጻር መጀመሪያ ቦን ግራፍት የሚባል ፕሮሲጀር ሰርተን ነው ከዛ ኢምፕላንት የምናደርግልህ ቦን ስለሌለ ማለት ነው። እሱ it takes 2 years 1 year ቦን ግራፍቱን ከዛ በኋላ ኔክስት ይር ስትመጣ ኢምፕላንት የምትከሉ እሱም ኦፕሽን አለ። ካልቸኮልክ ክፍት እንዳይሆንብህ ለጊዜው ወጪ ገቢ ልሰጥክ እችላለሁ። ዋጋውን ግን አልነገርሽም እኮ ይወስናል እንዴ? ዋጋውን እነሱ ነው የምናወራው። ይሻላል ነገሩ አያገባንም እኮ እየሰራን እኔ እና እሱ እንነጋገራለን። ግን እኔ ጃኒን ስለምወደው በስጦታ እሰራለሁ። አታስከፊውም? አላስከፍለውም። ስለዚህ ዛሬ ሳምፕል እንወስድለታለን ማለት ነው። ገኒ ነይ እስቲ አልታመመችም ዛሬ ላንተ ብለን የመጣ ነው። ሰርፕራይዝ ሊያደርጉን ሰርፕራይዝ ልናደርገን የመጣ ነው። አረስቲ እግዚአብሔር ስለዚህ በቃ አሁን ሳምፕል እንወስዳለን ማለት ነው። ለጥርስክ እንገጥመናለን። ዲስ ዊክ ጨርሳለን። 3 ከቅዳሜ እንትን ማለት ይችላል ማለት ነው። ጨርሳለን። እንግዲህ ጨርሰ ወደ ሀገር ገኒ መዋሸት አትችልምና ብዙ ነገር ያለች እኮ የሚገርም ነገር ነው። እኔ ቁርስ ከብላ ስራት ዝም ብላ ትሻለች። የላኛውን አስብበትና ንገረኝ። ትንሽ አስተካክልልኝ ካልከኝ አስተካክልልሃለሁ። ውበት አይ ካልክ ግን እነዚህን ግጥምጥም ሁሉንም ማለት ነው። ዶክተር በጣም ነው የምናመሰግነው። ታንክ ዩ ብለናል ስለመጣችሁ። እናመሰግናለን። ተባባሪ እኔ ባቅ ኖሮ ሙሽሪትና ከሰርጓ በፊት ትንሽ ዋይት አድርጌ ፈካ አረጋት ነበር። ያን አልነበርኩም ግን አሁንም ጊዜው ስላላፈደ ለሷ ደግሞ የሙሽራ ስጦታ ዋይትኒንግ ሰጣታለሁ ማለት ነው። ዋይትኒንግ ሰራታለን እሷን። ታንክ ዩ ሶ ማች ሰላም በጣም ነው የምናመሰግነው። እናመሰግናለን። አረፍ በሉና ጊዜ ካለሽ ዛሬ ካልተንሽ ደግሞ ለችቀን አፖይንትመንትሽ ዋና አወር ይወስዳል እንሰራሻለን። እሺ አረፍ በሉ። አንዴ ድጋሜ ንገራችሁ ምንድን ነው የሚያስፈልገው? እሱ ክራውን ጊዜ ስለሌለው እነዚህን መወርደን ቅድም እናሳየዋችሁ እዚሁ ሰርተን እንገጥምለታለን ክራውን ማለት ነው። ከላይ ደግሞ ትንሽ ቦን ሎስ አለው አጥንቱ ሳሳ ያለ ስለሆነ እነዚህን ከፈለገ በቪኒየርስ በሚለጠፉት እንገጥምለታለን። ኢፍኖት ደግሞ መተው እንችላለን። ኦኬ በጣም እናመሰግናለን። ወይ እሺ ኦኬ ያው ከመሄዴ በፊት ዛሬ ማታ ወይ ጉድ ጋይስ እንግዲህ ያው ሰርፕራይዝ ተደርጓል። ደግሞ ኃይለኛ ሰርፕራይዝ ግን ደስ የሚለው ደግሞ እስከ ቅዳሜ ከጨረሱ ደግሞ እኔ እንደውም ቀኑ ነበር እንትን ያለ ምን ያህል ይቆያል እያሉ ነበር። እንትን ባይዘው መጀመሪያ እሺ ምናምን ያልኳት በቃ ዝም ያፌ አምልጦኝ ነው እንጂ እንትን አልነበርኩም። ምንድነው እኔ እሰራለሁ እንደዚህ ይሁን እንትን አልኩኝ። በቃ ማለት በእንደዚህ አይነት ሰርፕራይዝ ይሁን ምናምን ሳይሆን ገብቶኛል። በቃ አንዳንዴ በቪንታጅ የምትለው ነገር በቃ ብትወስድ ኖሮ ቀስ ብዬ መጥቼ ወደ እናንተ ጋር ምንድነው ምናምን ነበር ምን ይሻላል እንደዚህ ያለች ገብቶኛል። አንተ እንትን እንዳልኩ ለነቅስ የተጨናንባሉ እኮ ያሉት ምክንያቱም አማሪፍ እቺም ተባባሪነት እስቲ ተብያው እንግዲህ ጋይስ ያው ተከታተሉ። እጥበት አለ። ከዛ እስከ ቅዳሜ ጨርሳል። ከቻልኩ ኔዘርላንድ ልመጣ እችላለሁ። እስቲ እናያለን። ወደዛ ከመጣው እመጣለሁ። እንገናኛለን ከጨረሰ በኋላ ለእናንተ ነው።
ሳይዘጋጁ እንኳን ደስ አላችሁ። ከሱ ልዩነት አለው በጣም እንዴ በስመ አብ እንደዚህ እንደውም አልጠበኩም። ስላስረዳችኝ እንደዚህ እንደውም አልጠበኩም። በጣም ነካል አይደል? አዎ በጣም እንግዲህ ጋይስ በርበሬ ነገር አትጠቀሚ ለ2 ሳምንት፣ ቡና እንዳትጠጪ ለ2 ሳምንት። ምን ያህል የፈጀባት? 1 ሰዓት 1 ሰዓት ከ10 1 ሰዓት ከ10 እዚህ ዋይትኒንግ ውስጥ ነበረች ጋይስ። እንግዲህ እዚህ ተቀምጣ አይታችሁታል። ለ1 ሰዓት ከ10 ደቂቃ ውስጥ እስማ ፈካ ጥርስሽ በጣም እናመሰግናለን። እኛ ምን እናት እሺ ያ ቴንክ ዩ እሺ እናት እሺ ቴንክ ዩ። እንግዲህ ጋይስ እንዳያችሁት አጎቴን ሰርፕራይዝ አድርገን ቼክ ተደርገው እንዲሁም ደግሞ ገኒም ሰርፕራይዝ ተደርጋ ጥርሷን ዋይትኒንግ ተሰርታ ያው ጨርሳለች። በዚህ አጋጣሚ ሰላም እናቴንም ሰርፕራይዝ ላረግሻት አመሰግናለሁ። ስለዚህ አጎቴ እንግዲህ ከዚህ በኋላ ለሚቀጥሉ ቀናቶች እንግዲህ እዚህ ስማይል ዴንታል እየመጣ ያለውን ፕሮሰስ እንግዲህ ጨርሳል ማለት ነው። ከዛ በኋላ መጨረሻ ላይ ደግሞ ያለውን ደግሞ አንደኛው ቪዲዮአችን ላይ እናሳያችኋለን። የዛሬው ቪዲዮ ይመስል ነበር። ስማይል ዴንታል በጣም አመሰግናለሁ። በሌላ ቪዲዮ እስክንገናኝ ሰላም ቆዩልን። ቻው